ወርልድ ሰርቪስ የመዘጋት ስጋት ላይ ነው። የቢቢሲ ወርልድ ሰርቪስ ከመንግስት የሚሰጠው በጀት ካልቀጠለ በስተቀር በሚቀጥሉት 7 ሳምንታት ውስጥ ስራውን ሊያቆም እንደሚችል ተነገረ። የቢቢሲ ዋና ዳይሬክተር ቲም ዴቪ እንዳስታወቁት የቢቢሲ ወርልድ ሰርቪስ ዓመታዊ በጀት 400 ሚሊዮን ፓውንድ ሲሆን አብዛኛው የሚሸፈነው ከሀገር ውስጥ የፍቃድ ክፍያ ነው። የእንግሊዝ የውጭ ጉዳይ መስሪያ ቤት ባለፈው ዓመት 137 ሚሊዮን ፓውንድ አስተዋጽኦ ያደረገ ቢሆንም ይህ የገንዘብ ድጋፍ እንደ አውሮፓውያን አቆጣጠር በ2026 መጋቢት ወር መጨረሻ ላይ ያበቃል። እስካሁን ድረስ ከዚያ በኋላ የሚሆን ምንም አይነት የገንዘብ ዋስትና ወይም እቅድ የለም። የቀድሞ የተመድ ዋና ጸሐፊ ኮፊ አናን ብሪታንያ ለዓለም የሰጠችው ትልቁ ስጦታ ሲሉ የገለጹት ይህ ተቋም አማርኛን ጨምሮ በ43 ቋንቋዎች የተለያዩ ይዘቶችን ያሰራጫል። በሳምንት 313 ሚሊዮን ሰዎች ጋርም ይደርሳል። በኢራን፣ አፍጋኒስታን፣ ዩክሬን፣ ጋዛ እና ሱዳን ባሉ የጦርነት ቀጠናዎች ለሚገኙ በሚሊዮኖች ለሚቆጠሩ ሰዎች ብቸኛው የመረጃ ምንጭና የህይወት አድን መስመር ነው። የቢቢሲ መዳከም በዓለም አቀፍ የመረጃ ፍሰት ላይ ትልቅ ክፍተት ይፈጥራል ተብሎም ተሰግቷል። የቢቢሲ መሪዎች እንደሚከራከሩት ወርልድ ሰርቪስ የእንግሊዝን ባህልና ተጽዕኖ ለዓለም ከማስተዋወቅ ባለፈ የሀገሪቱ የብሔራዊ ደህንነት አካል ነው። ሐሰተኛ መረጃዎችና ሰው ሰራሽ አስተውሎት በበዛበት በዚህ ዘመን እውነተኛ ጋዜጠኝነትን የሚተካ ምንም ነገር እንደሌለ ትንታኔው ያመለክታል። ይህንና መሰል ዜናዎችን ለመከታተል የፍርቱናን ዩቲዩብ ቻናል ሰብስክራይብ ያድርጉ።